አባት ልጁ ወደ ዞምቢነት እየተቀየረች እንደሆነ በድንገት ያውቃል። ሰዎችም እንዳያጠቋት ለመከላከል በማሰብ ወደ ባህር ዳርቻ በመውሰድ እንደ ነብር አሰልጣኝ በመሆን ራሷን ከሰዎች እንዴት መከላከል እንዳለባት ያሰለጥናታል። ያ ይሳካላታል ወይስ አይሳካላትም? ታሪኩ የሚጀምረው በአንድ ያንግ በተባለ ደግ አባት ነው። ጂዮንም ሱ ለተባለች ልጅ ምግብ ይዞላት ወደ ቤት ይመለሳል። ወደ ክፍሏን በማንኳኳት ይገባል። ልጁም ክፍሏ ቴሌቪዥን በመመልከት ላይ ነበረች። ሲያናግራትም ጭንቅላቷን በማወዛወዝ ታፈጥበታለች። ልጅቷን ወደ ዞምቢነት በመቀየር ላይ ነበረች። አባቷ ግን በደንብ ስለተዘጋጀ ቀስ ብሎ ወደ ራሷ እንድትመለስ ያደርጋታል። ያንግ በአንድ የእንስሳ መጎብኛ ውስጥ የነብር አሰልጣኝ ሆኖ ያገለግላል። በስራው በጣም የተካነ ነው። አሁን ሱ እንዴት እንደተለከፈች እንመልከት። ሱ ለዳንስ ውድድር በቤቷ ልምምድ በማድረግ ነበረች። ያንግ ደግሞ ለልጁ ሱ ለልደቷ ሰርፕራይዝ ፓርቲ ከእናቱ ጋር በመሆን አዘጋጅቶላታል። አያቷን በሚመጣበት ጊዜ ቆንጆ የሆነ ጊዜ አብራት እንደምታሳልፍ ቃል ትገባላትና ተሰናብቶ ስልኩ ይዘጋል። ሱም አያቷ በጣም እንደናፈቀቻት ለአባቷ ትነግረዋለች። አባቷን ለልደቷ ቀን የምትፈልገውን ነገር እንድትመኝ ይጠይቃታል። እሷም የተመኘችው ሁል ጊዜ በየአመቱ አንድ አይነት ጣፋጭ ኬክ መስጠቱ እንዲያቆም እንደሆነ ትነግረዋለች። ስጦታዋንም እንዲሰጣት ጠየቀችው። እሱም ያለበትን ይጠቁማታል። ሁል ጊዜ የምትፈልገው የጆሮ ማዳመጫ ነበር። ደስም አላት። በዛው ሰዓትም ሱ አንድ እንግዳ የሆነ ድምፅ ሰማችና አባቷን በቶሎ ጠራችው። ሁለቱም ቆመው የጎረቤቶቻቸውን ትንቅንቅ መመልከት ጀመሩ። በመጀመሪያው አካባቢ ጎረቤቶቻቸው ኖርማል የሆነ ጥል እየተጣሉ መስሏቸው ነበር። ግን አቅርበው በሚመለከቱበት ጊዜ ግን ሴቷ የወንዱን አንገት እየነከሰችው ነበር። እናም ሴቷ ወደ ዞምቢነት ተቀየረች። አባትና ልጅም ክፉኛ በመደንገጥ ተደበቁ። እንደ ድንገትም የሱ ስልክ መጮህ ጀመረ። ዞምቢዋም የስልኩን ጩኸት በመስማት ቀጥታ ወደ እነሱ አመራች። ከፊት ለፊት የነበረው መስታወት እስኪሰበር ድረስ በጭንቅላቷ ደበደበችው። ያንግም ልጁን እየከለለ ከአፓርታማው እየሮጡ ወጡ። ውጭውን በሙሉ ውሻውም ጭምር ወደ ዞምቢነት ተቀይሮ ነበር። ያንግ ለፖሊስ ለመደወል ሞከረ፣ የሚያነሳም አልነበርም። ያንግም ለልጁ ቶሎ ብሎ ወደ አያቷ ቤት ማምለጥ እንዳለባቸው ይነግራታል። እሱም ራሳቸውን የተጠቁ በማስመሰል እነሱ እንደሚሆኑት በመሆን ማምለጥ እንደሚችሉ ይነግራታል። እንደዛ ከመሰሉ ማንም አይነካቸውም በሚል እየተነጋገሩም እያለ ዞምቢዎች በቡድን ሆኑ ይወጡባቸዋል። እነሱም እንደነሱ ለመምሰል ይሞክራሉ። ከእነሱም በማምለጥ መሮጥ ይጀምራሉ። እሱም አደናቅፋት ትወድቃለች። አንድ አሮጊት ዞምቢ ሊነክሳት ስትል ያንግ በመሸፈን ያተርፋታል። እንደ እድል ሆኖ አሮጊቷ አርቲፊሻል ጥርስ እያደረገች ስለነበር ያንግም ከመበከል ይተርፋል። ያንግም ሱን አንድ ስልክ እንጨት ጀርባ ይደብቃትና ጸጥ ካለዛው እንድትጠብቀው እሱም መኪናውን ይዞ እንደሚመጣ ነግሯት ይሄዳል። ከብዙ ዞምቢዎች ጋር እየታገለ መኪናውን በማምጣት ሱን ይጭናታል። ከዛም አካባቢ በፍጥነት ያመልጣሉ። ትንሽ ተንፈስ ሲል ወደ ልጁ በሚመለከትበት ጊዜ ሱ እጇን ለመጠበቅ ስትሞክር ያያታል። እጇንም ሲያየው ተነክሳ ነበር። ያ የሆነው እሷ በስልክ እንጨት ጀርባ ተደብቃ በነበር ሰዓት አንድ ትንሽ ወደ ዞምቢነት የተቀየረ ልጅ እሷ ምንም ሳታውቅ ይነክሳት ነበር። ያንግም ምንም እንዳታስብ እዛ ሲደርስ ወደ ሆስፒታል እንደሚወስዳት ይነግራታል። ግን ሱ ንክሻው በደሟ ተሰራጭቶ ወደ ዞምቢነት በመቀየር ላይ ነበረች። እሱንም ለመንከስ መኪና ውስጥ ትታገለው ጀመር። እሱ ግን እንደምንም ይዟ ጭንቅላቷን እያጋጨ ራሷ እንድትስት ያደርጋታል። በመጨረሻም ወደ አያትየው ቤት ይደርሳሉ። አያትየውም ልጃቸውን ብቻውን ሲያዩት በመደንገጥ እሱም ሱ ደህና እንዳልሆነች ይነግራቸዋል። አያትየውም በፍጥነት እሷ ወዳለችበት ይሄዳሉ። በሚያዩዋትም ጊዜ ነገሮች ሁሉ ልክ አልነበሩም ነበር። አያትየውም ራሳቸውን መከላከል ጀመሩ። አያትየውም በልጅ ልጃቸው የልደት በዓል ቀን የደረሰባትን እያሰቡ በጣም አዝነው አለቀሱ። ያንግም እናቱን አባብሎ ዜና መስማት ጀመሩ። የሀገሪቷ መንግስትም በምድሪቷ የመጣውን በሽታ ለመቆጣጠርና ኢንፌክሽን ያለበትን ሰው ማንኛውም ዜጋ እንዳይቀርብ ማስጠንቀቂያ እየሰጠ ነበር። ያንግም ሱን ወደ ሆስፒታል ወሰዳት። በመጀመሪያ ግን እሱ ብቻውን ገብቶ ያለውን ሁኔታ ለማየት ወሰነ። ውስጥም በሚገባበት ጊዜ አንድ ልጇ የተበከለባት እናት ልጇን ለመከላከል የምታደርገውን ጥረትና በቦታ የነበሩትን ፖሊሶች ከሱ ዞር እንድትል አለበለዚያ ግን አስፈላጊውን እርምጃ እንደሚወስዱ ያስጠነቅቋታል። እንደ ድንገትም ልጁ እናቱን ከጀርባ አንገቷን ይነክሳታል። ፖሊሶቹም ልጁ ላይ ተኩሱበታል። ያን ግን በጣም ተደናግጦ ወደ መኪናው ይመለሳል። ልጁንም ይዞ ያመልጣል። ትልቅ ጉድጓድን በመቆፈር ራሱ ገድሎ ሊቀብራት አሰበ። የመንግስት ፖሊሶቹ ከሚተኩሱባት ይህ የተሻለ ሀሳብ ሆነለት። ሊገላትም እጁን ባነሳ ሰዓት ልጁ እንዴት አባዬ ብላ እንደምጠራው ሲያስብ ማድረግ አቃተው። ሊገድልበት ያነሳውን አካፋ በመወርወር ሂዶ አቀፋት እና እያለቀሰ አብረን እንሞታለን አለ። እናቱም ጭንቅላቱን በመቀወር እሱ ካልገደላት እሷ እንደምጨርሰው ስነግረው እናቱን በመከልከል እየተጨቃጨቁ እያለ እሱ በዛ መሀል አመለጠች። ያንግም ተከትሏት በመሮጥ ይፈልጋት ጀመር። ወደሚጠረጥሩበትን ቦታ ሲሄዱ አልተሳሳተም ነበር፣ አገኛት። እሱ በልጅነቷ ካክስቷ ጋር አዘውትራ የምትወጣበት ቤት ውስጥ ነበረች። ያንግም እዚህ ቦታ አስባ ከመጣች ምናልባትም ወደ ራሷ ትመለሳለች ብሎ አመነ። እናቱ ግን ተከትላ መታ ነበርና ዜናውን እንዲያስታውስ የተበከሉ ሰዎች በሙሉ ሞቶ ማለቅ እንዳለባቸው ነገረችው። ያንግም ለማረጋገጥ እሱ በጣም የምትወደውን ሙዚቃና በተከፈተ ቁጥር የምትደንስበትን ዘፈን ከፈተላት። እሷም ልክ እንደ ሁሌው በዘፈኑ መደነስ ጀመረች። ቤትም በደረሱ ሰዓት ያንግ ስለ ቫይረስ በደንብ የሚያስረዳ ዶክተር የሚለውን መስማት ጀመረ። ቫይረሱ የአንጎል ክፍልን እንደሚያጠፋና በዛ ላይ ከተሰራ ግን የአንጎል ክፍል በተሻሻለ ቁጥር ቫይረሱ እንደሚዳከም ይገልጽ ነበር። ጆን ማው ነገር ተስፋ ስላየ በጣም ደስ አለው። ዶንግ የሚባል የያንግ የድሮ ጓደኛው ሊጠይቃቸው ወደ አያትየው ቤት መጣ። ሰላምታም ከሰጣቸው በኋላ ሱ የት እንዳለች በመጠየቅ አጋጣሚ ወዳለችበት ክፍል አንገቱን አስገባ። ባያትም ጊዜ በከፍተኛ ድንጋጤ ወጥቶ ወደ ፖሊስ መደወል ጀመረ። ያንግም በግድ ካስቆመው በኋላ
በቫይረሱ ከተጠቃች በኋላ ስትደንስ ያለውን ቪዲዮ ያሳየዋል። ያንግም የልጁ የአንጎል ክፍል ካሁን በስራ ላይ እንዳለና እየተዳከመ እንደሚሄድ የሰማውን የዶክተሩን ዜና ይነግረዋል። ዶንግንም የማስታወስ ችሎታዋ ሙሉ ለሙሉ እንዲመለስ እንዲያግዙ ይጠይቀዋል። ዶንግ ግን በፍጹም እሺ እንደማይለው ይህ ነገር ከፍተኛ አደጋ ለአካባቢው ሰውና ለራሱ እናትም ጭምር እንዳለ ይነግረዋል። ያንግ ግን ተስፋ ባለመቁረጥ አጥብቆ ይማጸነዋል። ምን አይነት አባት ነው ልጁን በእንደዚህ አይነት ሁኔታ የሚተወው? አንተ በእኔ ቦታ ብትሆን ምን ታደርግ ነበር? በማለት ተማጸነው። ዶንግም በሄደ ጊዜ ያንግ ለእናቱ ዶንግን እርዳታ እንደጠየቀ ይነግራታል። በሚቀጥለውም ቀን ዶንግ አዲስ ተስፋ ይዞ መጣ። ዶንግም በአንድ የምርምር ቦታ ላይ ባለ አንድ ሰው እንዳገኘና በሽታው በእንስሳ ላይ ምርመራ እየተደረገ እንዳለ ውጤቱ እንደደረሰ በቅርቡ ለመንግስት እንደሚነገር መድኃኒትም ሊኖረው እንደሚችል እንደነገሩ ይነግረዋል። እስከዛም ድረስ ግን ሱን በማሰልጠን እንደሚያግዘው ያበስረዋል። ጆንም ሱን ማሰልጠን ይጀምራል። የመጀመሪያው ስልጠና ሰዎችን መንከስ ማቆም ነበር። አልተቻለም ነበር። ሁለተኛው ደግሞ ከሰዎች ጋር አይን ለአይን በመተያየት ፍላጎቷን በአይኗ መግለጽ ነበር። ያም አልሆነም። ስልጠናው ግን ቀጥሏል። እያንዳንዱን ነገር እየቀረጸ ያስቀምጥ ነበር። ስፖርት ስትሰራ እንደማትናከስ፣ ለድምጾች ለሙዚቃ የምትሰጠውን ምላሽ ሁሉ ያስተውል ነበር። ቀስ በቀስ ነገሮችን ከራሷ ጋር ማላመድ ጀመረች። በአንድ ቀን ያንግ ልትነክሰው ስትል ታግሎ አስቆማት። በሌላ ቀን ግን እሱ ራሱ እንድትነክሰው እጁን አቀረበላት። እሷ ግን አልነከሰችውም ነበር። ያ መሻሻሉን አስመሰከረ። ያንግም በጣም ኮራ። ሰዎችን እንዴት ሰላምታ ማቅረብ እንዳለባትም ያስተምራት ጀመር። ቀስም እያለ አባቴ ብለው እንድትጠራው ያለማምዳት ጀመር። እሱ ግን ገና ማውራት አችልም ነበር። ያንግም ተስፋ ባለመቁረጡ አንድ ቀን እንደምትጠራው አመነ። አያትየውም አንድ ስለ ሜካፕ የምታስተምር ታዋቂ ዩቲዩበር እየተከታተሉ ነበር። ማስተያየት መስጫው ቦታው ላይ የልጅ ልጄ በምንም ቫይረስ የተጠቃች አይደለችም፣ ግን ፊቷ ላይ ትንሽ የእብጠትና የመቅላት ምልክት አለባት ብለው ልጃቸውንም ጠርተው ወደ ሜካፕ መሸጫ ሱቅ ሄዶ ለሱ ፊቱን መሸፈኛ ሜካፕ ገዝቶ እንደሚመጣ ነገሩ። እሱም በመስማማት ሜካፑን ለመግዛት ወደ ሱቅ ሄደ። እዛም ሁለት ሴቶች እየጮቱና እየሳቁ ሲሄዱ ተመልክቶ ለልጁ በጣም አዘነላት። ሴቶቹም ወደ አቅራቢያ ያለው ትምህርት ቤት ሲገቡ ተመልክቷቸው አንዷ የትምህርት ቤቱ አስተማሪም ስትመለከቱ ሲያይ ራሱን ለመደበቅ ሞከረ። እሷ ግን አውቃው ስለነበር ወደ ነበረበት ተከተለችው። ስሟም ዮን ነበር። ያንግ ዶንግንም ሲያገኘው ዮን እንዳገኛት ይነግረዋል። ዮን የዶንግ የልጅነት ጓደኛው ስትሆን ሊያንግ ደግሞ የመጀመሪያ ፍቅረኛው ነበረች። ያንግም ዮን እነሱ ወደነበሩበት ሬስቶራንት ስትመጣ በጣም ገርሞት ነበር። ዮንም እውነቱን እንነጋገር፣ እኔ ስለአንተ ብዙ ሰምቻለሁ። ትዳርንም እንደፈታ ልጅህን በአእምሮ ችግር እየተሰቃየች እንደሆነና ሕክምና ላይ ስለሆነች ትምህርት ቤት እንደማትሄድ አውቃለሁ አለችው። ያንግም ይህን ሁሉ የነገራት ጓደኛው እንደሆነ ስላወቀ በጣም ተናደደበት። ዮንም ወደ ግል ትምህርት ቤት ቢወስዳት ጥሩ እንደሆነ ብትነግረውም እሱ ግን አመስግኗት እቤት ሆና ራሱ እንደሚያስተምራት ነገራት። በድንገትም ቴሌቪዥኑ ዜናው ማወጅ ጀመረ። በመጨረሻም ለዞምቢ ቫይረስ የሚሆን መድኃኒት መገኘቱንና ለህዝቡ ለማቅረብ ዝግጁ መሆኑን የሚገልጽ ዜና ነበር። ይሁንም ዜናውን ከሰማች በኋላ ዞምቢ በጣም እንደምጠላ ተናገረች። ሁለቱም ወንዶች በጣም ደነገጡ። እሷን በመቀጠል መንግስት በዞምቢ ቫይረስ ተጠቂዎች እንደሆነ ቢናገርም እሷ ግን በጣም እንደምጠላቸውና ታገኛቸው ወዲያው ለፖሊስ እንደምትጠቁም አሊያ ደግሞ ራሷ እንደምገላቸው ነገረቻቸው። በዛን ቀን ምሽት ያንግ ወደ እሱ ክፍል ያመራል። ንጹህ ተቀያሪ ልብስ ሊሰጣት በዛውም ሁኔታውን ለማየት በማሰብ ነበር። አንድም ሳጥን ተመልክቶ ይከፍትና በውስጡ ያሉትን የእሱን የበፊት ፎቶዎች ይመለከታል። እሱም እንደ ድንገት በመምጣት አጠገቡ ትቀመጣለች። እሷም በጣም ይቅርታ ትጠይቀዋለች። ትልቅም ድክመትም እንዳለባት ግን የተቻላትን እየሞከረች እንደሆነ ትነግሯለች። ምንም አድካሚና ለውጥ የሌለው ነገር ቢሆንም ትንሽ ጊዜ እንዲጠብቃት ትጠይቀዋለች። ያንግም እስከ መጨረሻው እንደማይተዋት ይነግራታል። እሷም እንዲደንሱ ትጠይቀውና አብሮ መደነስ ይጀምራሉ። ወዲያውም ቤቱን ዙሪያውን ሲመለከት ብቻውን እንደሆነና በቁሙ እያለመ እንደሆነ ተረዳ። ወደ መሬትም ተንበርክኮ ልጁ ላይ በደረሰባት ነገር አዝኖ ተንሰቅስቆ አለቀሰ። ወደ እናቱም መኖሪያ ሲመለስ ዩንን ከእናቱ ጋር ተቀምጣ ስትመገብ አያት። በጣምም ተናዶ እናቱን ለምን አስገባሻት ብሎ ተቆጣ። እናቱም እንድትገባ ብከለክላት ልትጠራጠር ትችላለች አሉት። በዛም ሰዓት ሱ በሩን ከፍታ ወደ ውስጥ ገባች። ዩንም ስራ በተሞላ ሁኔታ ሰላምታ ቀረበችላት። ያንግም ቶሎ ብሎ ሱን ወደ ውስጥ አስገባት እና ለዩን ሱ እንግዳ ሰዎችን ማየት እንደማይችል ነገራት። ዩንም ግራ በተጋባ ሁኔታ ይቅርታ ጠየቀ። ውጪ ላይም ያንግ ዩንን ለምን ወደ ቤቱ እንደመጣች እንደፈለገች እንድትመጣ ማን እንደፈቀደላት በመጠየቅ አፋጠጣት። ፍቅረኛው እንዳልሆነችና ደግማ እንዳታደርገውም አስጠነቀቃት። እሷም በሀፍረት ወጥታ ሄደች። በሚቀጥለውም ጠዋትም አያትየው ዩንን ቆንጆ አድርገው ፊቷን ሜካፕ ከሰራ በኋላ ይዟት ወደ ከተማ ወጡ። በመዝናናት ላይ እያሉ እሱ እንደ ድንገት የምግብ ሽታ ይሸታታል። ወደ ሸተታትን ቦታ በመሄድ ሳትከፍል ምግቡን አንስታ ትሄዳለች። የምግብ ሻጩን ባለቤት የተከተላት ነበር። ያንግም ጠፍታበት እየፈለጋት ስለነበር እንደ ድንገት ያገኛትና ደስ ብሎት ያቅፋታል። በዛን ሰዓት እሱ ለመጀመሪያ ጊዜ የምትበለውን ምግብ ስም በመናገር አወራች። ያንግ አለቀሰ። በደንብም እየተሻላት እንደሆነ
አመነ። አያትየውም ወደ ቤታቸው ሲመለሱ ዩንን ተቀምጣ ያገኟታል። እሷም ሁሉም ነገር እንደደረሰችበትና ሱ ዞምቢ እንደሆነች እንደማታውቅ ትነግራቸዋለች። ስልኳንም አውጥታ ለፖሊስ ለመጠቆም ስትሞክር አያትየው በመቀማት ያስቆማታል። ባልተጠበቀም ሁኔታ አያትየው የተደበቀው ሚስጥር አውጥተው ይነግራታል። ያንግ የሱ ወላጅ አባቷ እንዳልሆነና የሱ ትክክለኛ ወላጆቿ ሁልጊዜ እንደሚጣሉ፣ ወላጅ አባቷ በጣም ስግብግብ እንደነበርና ለሱ ማሳደግ የነበረውን ገንዘብ መውሰድ እንደሚፈልግ፣ ቤታቸው ሰላም እንዳልነበር፣ ያንግም ለእነሱ ተቀጥሮ ይሰራ እንደነበርና ሁኔታው ለህፃኗ ጥሩ ስላልነበር ልጅቷን በመውሰድ ለእናቷም ጥሩ አድርጎ እንደሚያሳድጋት ቃል ገብቶ እንዳመጣት ይናገራሉ። እሱንም ወደ ከተማ በመውሰድ አብሮ በደስታ ለአመታት አብሮ መኖር ይጀምራሉ። አንድ ቀንም ጓደኛው ዶንግ ወዳደገበት ሰፈር ለመዝናናት እንዲመጣ ይጋብዘዋል። ሁሉም ወዳጆቻቸው እንደሚኖሩና ጥሩ ጊዜ እንደሚሆን ይነግረዋል። ያንግም ሱን ብቻዋን ትቷት ወደ ግብዣው ይሄዳል። እህቱን ትደውልለትና እንዴት ህፃን ልጅ ቤት ውስጥ ዘግተን ለመዝናናት ትሄዳለህ? በደንብ ልትንከባከባት ቃል ገብተህ አልነበርም ወይ በማለት ትናገረዋለች። እሱንም ለማየት ወደ እሱ ቤት በማምራት እያለች በድንገት መኪና ይገጫትና ትሞታለች። ከዛም ምሽት በኋላ ያንግ በጣም በጸጸት ተሞላ። እሱም አባዬ ብላ ስትጠራው ከዛን ቀን በኋላ ለእሷ ጥሩ አባት እንደሚሆንና መቼም ብቻዋን እንደማይቷል ለራሱ ቃል ገባ። አሁን ወዳለው ታሪክ ስንመለስ ያንግና እሱ ወደ ቤት ሲመለሱ ዩን ለመግደል ሙከራ አረገች። ያንግም ሱን በመከላከል የተወረወረው እሱም መጥቶት ወደቀ። ዩንንም ሁለተኛ ሱን አጠገብ እንዳትደርስ አስጠነቀቃት። ውስጥም ገብተው ሁሉም ተቀምጠው ምን ማድረግ እንዳለባቸው መመካከር ጀመሩ። ዩንም የትምህርት ቤት ኃላፊ ነገ ወደ ትምህርት ቤት መምጣቱ ስለማይቀር የእሱንም የትምህርት ሁኔታ መፈተሹ ስለማይቀር ለአንድ ቀን እንኳን ወደ ትምህርት ቤት በመሄድ ደህና መሆኗን ማሳየት እንዳለባት ተናገረች። ያንግም ያ ከጥርጣሬ ነጻ ስለሚያወጣቸው ተስማማ። በሚቀጥለው ቀንም አያትየው ዩንም በጥሩ ሁኔታ አዘጋጅታት ከዩን ጋር ወደ ክፍል በመግባት ዩንም ለተማሪዎች አስተዋወቀቻት። ተማሪዎቹም ከዩን ፊት በስራ ከተዋወቋት በኋላ ትንሽ ቆይቶ ግን ያሾፉባት ጀመሩ። በጣም ሲያበዙት የዩን አይን በመቀየር አፈጠጠችባቸው። ልጆቹም ድንብርብራቸው ወጣ። ያንግም ዘሎ በመግባት አይኗ ላይ ያረጉትን አርቲፊሻል ሌንስ አስተካከለላት። በስፖርት እንቅስቃሴ ሰዓትም ተማሪዎቹ አሁንም ጥቃት መፈጸማቸውን አላቆሙም ነበር። ኳሱን ወደ እሷ ፊት የወረውሩት ነበር። ከቁጥጥር ውጪ ሲሆንም ያንግ ልጁን ተሸክሞ ዩንን ይህን የምታስደርገው አውቃ እንደሆነ ነግሯት ጥሏት ሄደ። ከቆይታ በኋላ ግን ዩንና ተማሪዎቹ ለሱ ይቅርታ አሏት። በቤትም አያትየውና ሱ በደስታ እየተጫወቱና እየሳቁ ነበር። አንድ ሰው ወደ ቤታቸው መጥቶ በሩን አንኳኳ። ያም ሰው የሟች ባለቤት የሱ ደግሞ ወላጅ አባቷ ነበር። አያትየውን ባየችው ጊዜ በሩን በላዩ ላይ ልዘጋበት ሞከረች። እሱ ግን ኃይልን ተጠቅሞ ወደ ውስጥ በመግባት ልጁን ለማየት እንደመጣ ተናገረ። አያትየውም ከዚህ ሁሉ ዓመት በኋላ ለምን ማየት እንደፈለገ ጠየቁት። እሱም በጣም ብዙ እይታ ያለውን እሱ አንድን ሴት ለማጥቃት ስትሞክር የሚያሳይ ቪዲዮ አሳያት። ሰዎችም ለመንግስት ሪፖርት እንዳደረጉባትና ልጅቷ መወገድ እንዳለባት ይነግራታል። አያትየውም ይሄ የሌለ ውሸት እንደሆነ ብትነግረውም እሱ ግን ገፍትሯት በመግባት ልጁን ያገኛታል። እሱንም እኔ ወላጅ አባትሽ ነኝ ይላታል። አያትየውም በዱላ ለመደብደብ ቢሞክሩም እሱ ግን በጭካኔ መሬት ላይ ወረወራቸው። እሳቸውን በፍጥነት ወደ ያንግ ይደውላሉ። አባቱ የመጣው እሱን ለመንግስት አካል አስረክቦ መንግስት የሚሰጠውን ካሳ ለመቀበል ነበር። ያንግን በፍጥነት ደርሶ መኪናውን ሊያስቆመው ሞከረ። ታላቅ ግጭትም ተጋጩ። እሱ የኔ ልጅ ናት እያለ ያንግን ይደበድበው ነበር። ያንግን መልሶ እያጠቃው አንተ እሷን ልጄ ብላይ መጥራት ምንም ሞራል የለህም፣ እሱ የኔ ብቻ ልጅ ናት አለው። እሱም እህትህ የሞተችው በአንተ ምክንያት ነው። አንተ ባትኖር ኖሮ ምናልባት እስካሁን ችግራችንን ፈተን በሰላም እየኖርን ነበር አለው። ልጁንም ካለምንም ርህራሄ ዞምቢ ነሽ ብሎ ጠራት። በዛን ሰዓት ያንግ ካለምንም ምህረት ደበደበው። አባትየውም ሲያቅተው እሺ በቃ ከመንግስት የምናገኘውን ገንዘብ እንካፈል፣ የእሱ ቪዲዮ በጣም ብዙ ሰው ስለተመለከተው መገኘቱ አይቀርም፣ ስለዚህ እድሉን እንጠቀም አለው። እሱ የያንግን ሁኔታ መቋቋም ስላቃታት ሰውየውን አንገቱን ነከሰች። ሰውየውን ወደ ዞምቢነት ተቀየረ። የተፈጠረውን ነገር ለጓደኛው ነግሮ እሱን ይዞ ማምለጥ እንዳለበት አሳወቀው። ጓደኛው ግን አሁን የመገኘቱ ሁኔታ ቀላል እንደሆነና ሲገኝ ደግሞ እሱ ወንጀለኛ እንደሚያደርገው አስጠነቀቀው። ያንግ ግን የጓደኛውን ምክር ቸል በማለት ልጁን ይዞ ለማምለጥ ተዘጋጀ። ሁሉንም ነገር ከአያቱ ጋር ካዘጋጀ በኋላ ዩን መታ ሁሉንም ነገር እንደምታውቅ እና ልትረዳው እንደማትችል ነገረችው። ለመሄድ ሲዘጋጅም ያንግ ለእናቱ ደብዳቤ ሰጥቷት ሊሆን እንድትሰጣት ነገራት። ካሁን በኋላም ለማንም ምንም ነገር ማስረዳት እንደማይፈልግም ነገራት። አያትየውም ወረቀቱን ይዘው ቦታውን ለቀው በመሄድ እያሉ እነ ያንግ ከማምለጣቸው በፊት ፖሊስ ቦታውን አውቀው እየሄዱ እንዳለ ተመለከቱ። ፖሊሶቹም ሱ በተገኘችበት ቦታ እንዲተኮስባት ትዕዛዝ ተቀብለው ነበር። አያትየውም ለያንግ ሊያሳውቁ ሲደውሉለት የያንግ ስልክ ግን ዝግ ነበር። ወረቀቱንም ከፍታ ማንበብ ጀመረች። ይህን ወረቀት በምታነብበት ወቅት ያንግ ሱን ይዞ እንደሚጠፋ ወንጀለኛ መሆን ቀርቶ ሞት እንኳን ቢጋፈል ልጁን እስከ መጨረሻ እንደማይተዋት ለሁሉም ነገር ግን ሁሉንም ይቅርታ እንደሚጠይቅ ነበር የጻፈው። ፖሊሶቹም ደርሰው ቤቱን ከበቡት። ያንግም ሱን አትፍሪ፣ አይዞች ምንም አይፈጠርም አላት። በውስጡ ግን ሁሉም ነበር እንዳለቀለት አውቀዋል። ሊመከትላትም ሆነ
የሚከላከልላት ባለመቻሉ ይቅርታ ጠየቃት። ፖሊሶቹም ደርሰው እጁ እንዲሰጥ ጠየቁት። የሚከላከልላት ልጅ ያለበት ቫይረስ ከባድ እንደሆነ ደጋግሞ ነገሩት። እሱ ግን ምንም አይነት ቫይረስ እንደሌለባትና አደገኛም እንዳልሆነች ይነግራቸው ነበር። የመጨረሻ ማስጠንቀቂያ ቢሰጡትም እሱ ግን በፍጹም እጁ እንደማይሰጥ፣ እጁን እንዲሰጥ ከፈለጉ ደግሞ እንዳይተኩሱባት ቃል እንዲገቡ ጠየቃቸው። ፖሊሱም ከወንጀለኛ ጋር ምንም አይነት ድርድር እንደማያደርጉ ነገረው። ቤቱንም መሰባበር ጀመሩ። ያንግም እሱን እቅፍ አድርጎ በጣም ይቅርታ ከዚህ በላይ ማድረግ ባለመቻሌ ብሎ ተማጸናት። እሱም እባክሽ ንከሽኝ፣ ያኔ ሁለታችንም አንድ እንሆናለን ብሎ አጥብቆ ለመናት። እሷ ግን እምቢ አለችው። እሱ ግን አንገቱን አስጠግቶ እያለቀሰ ለመናት። በመጨረሻም ነከሰችው። በዛው ሰዓት ፖሊሶቹ ወደ ውስጥ ሰብረው ገቡ። መተኮስም ጀመሩ። ያንግም ተከላክሎላት ጥይቱ እሱም መታው። ወደ ኋላም ወደቀ። ለመጀመሪያ ጊዜ እሱ አባዬ ብላ ጠራችው። ያንግም የኔ ልጅ ደህና ሁኚ አላት። ከዛም እሱ ራሷን ያገኘችው ሆስፒታል ነበር። ቫይረሱ በውስጧ የለም ነበር። ወደ ድሮ ማንነቷም ተመልሳ ነበር። ስትነቃም የመጀመሪያ ጥያቄዋ አባቴስ ሚል ነበር። አያቷም ያንግ ወዳለበት ቦታ ወሰደቻት። እሱም አልጋ ላይ ራሱን ስቶ ሆስፒታል ውስጥ ተኝቶ ነበር። ከ3 ወር በፊት የተተኮሰበት ጥይት እንደ እድል ሆኖ አልገደለውም ነበር፣ ግን እስካሁን ድረስ ራሱ እንደሳተ ነበር። ዶክተርም ከያንግ ሰውነት ላይ ለዞምቢ ቫይረስ መድኃኒት መስሪያ የሚሆን ደም እንዳገኙና የያንግ ደም ለዞምቢ ቫይረስ ሁነኛ ማዳከሚያ እንደሆነና እሱ በነከሰችው ሰዓት የእሱ ደም እንደተቋቋመውም ትነግሯለች። እሱም የዳነችው በእሱ ደም ምክንያትም እንደሆነ ትነግሯለች። አያቷም ለእሱ ያንግ እስከዛሬ ሲጽፍ በፎቶ እያነሳ ሲያስቀምጥ የነበረውን ስለ እሱ የሚተርከውን መጽሐፍ ትሰጣታለች። እሱም እያነበበችና ፎቶዎቿን እያየች ስቅስቅ ብላ ለቀሰች። ለእሷ የከፈለው ዋጋ ቀላል እንዳልነበር ተረዳች። እሱም ለሁል ጊዜ ስትናፍቀው ወደነበረው የዳንስ ውድድር ደርሳ ውድድሩን ተሳተፈች። በጣም በአስደናቂ ሁኔታ ትርኢቱን አቀረበች። እንቅስቃሴዋ በሙሉ በራስ መተማመን፣ ሰላማዊ ህይወት ያለበት ነበር። ይሁንም በቦታው ተገኝታ ሁሉንም ነገር ቀርጸው ነበር። ለያንግም በቪዲዮ ታሳየው ነበር። እንደ ድንገትም የማይታመን ሁኔታ አየች። የያንግ ጣቶች ይንቀሳቀሱ ነበር፣ እየነቃም ነበር። ይህ ፊልም እዚህ ላይ ያበቃል። ፊልሙንም ከወደዳችሁት ላይክ በማድረግ አሳውቁ። ቀጣይም ሌላ ቪዲዮ ሲፖሰት እንዲመጣላችሁ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ።